አብዛኛው ሰው ህይወቱ በውሳኔዎቹ የሚመራ ይመስለዋል። ይህንን እኔ ነኝ የመረጥኩት፣ ያንን እኔ ነኝ ወሰንኩት፣ እኔ እኮ ነጻ ሰው ነኝ። ነገር ግን አንድ ደረጃ ጠለቅ ብላችሁ ተመልከቱ። አንድ ሌየር ወደ ታች ወረዱ እስቲ። አብዛኛውን ጊዜ ሰዎች የሚመሩት በሚፈልጉት ነገር ሳይሆን በለመዱት ለነሱ በቃ ኖርማል ነው ብለው በተቀበሉት ነገር ነው። ሰው አንዴ ልድገሙ። አብዛኛውን ጊዜ ሰዎች የሚመሩት የተለመደ ወይም ኖርማል በሚመስላቸው ነገር ነው። የአእምሯችሁ ዋና ስራ እናንተን ማስደሰት አይደለም። ዋና ስራው እናንተን በህይወት ማቆየት ነው። ስለዚህ አእምሯችሁ አንድ ነገር ደጋግሞ ሲያየው ይሄ ነገር ጥሩ ነው አይልም። የሚለው ይሄ ነገር የተለመደ ወይም ፋሚሊያር ነገር ነው። ከዚያም በዝምታ ያንን የተለመደ ይሄ ነገር ፋሚሊያር ነው ያለው ነገር እንደ ደህንነት ወይም ሴፍ እንደሆነ ነገር ይቆጥረዋል። ሴፍ አድርጎ ይመዘግበዋል። እዚህ ጋር ነው ብዙ ሰዎች የሚታጠሩት። ካደጋችሁበት ሁኔታ አንጻር ጭንቀት የተለመደ ህይወታችሁ ከሆነ ሰላም እንግዳ ይሆንባችኋል። ንቀት ከለመዳችሁ ፍቅር ጥርጣሬ ይፈጥርባችኋል። ስትራግል ትግል ከለመዳችሁ ስኬት ጊዜያዊ ብቻ ይመስላችኋል። ድህነት ከለመዳችሁ ገንዘብ ምቾት ይነሳችኋል። ኢግኖር መደረግ ወይም መገለል ከለመዳችሁ ትኩረት ማግኘት ስጋት ይሆንባችኋል። ይሄ ድካማነት አይደለም፣ ይሄ ፓተርን ነው። አእምሯችሁ የተደጋገመውን ነገር ዲፎልት ያደርገዋል። ዲፎልት ማለት ሳታስቡ የምትመለሱበት መንገድ ነው። ለአእምሯችሁ ይሄ ቤቴ ነው የሚል የገነነ ስሜት የሚሰጠው ቦታ ነው። ስለዚህ ህይወታችሁ በአንድ ትልቅ ውሳኔ አይቀየርም። ህይወታችሁ የሚቀየረው ያ ዲፎልታችሁ ሲቀየር ብቻ ነው። ለዚህ ነው አንድ ሰው መቀየር እፈልጋለሁ ብሎ 100 ጊዜ ተናግሮ አሁንም ወደዚያው አሮጌ ህይወቱ የሚመለሰው። ፍላጎቱ አዲስ ነው፣ ዲፎልቱ ግን አሮጌ ነው። ስለዚህ ጥልቁ ጥያቄ ምን እፈልጋለሁ የሚል ብቻ አይደለም። ጥልቁ ጥያቄ ለእኔ የተለመደ ወይም ኖርማል የሆነብኝ ነገር ምንድን ነው የሚለው ነው። ምክንያቱም ለእናንተ ኖርማል የሆነው ማንነታችሁ በዝምታ ወደምትመርጧቸው ምርጫዎቻችሁ ይገፋችኋል። ምርጫችሁ ተግባራችሁን ይቀርጻል። ተግባራችሁ ልማዳችሁን ይቀርጻል። ልማዳችሁ ማንነታችሁን ይቀርጻል። ማንነታችሁ ደግሞ ህይወታችሁን ይቀርጻል። ስለዚህ ትልቁ እስር ቤት ከውጭ ያለ አይደለም። ትልቁ እስር ቤት ሰውነታችሁ ወይም ነርቨስ ሲስተማችሁ ቤት ብሎ መጥራት የለመደው ያ አሮጌ ህይወት ነው። ስፔሻሊ እናንተን የሚጎዳ የአሮጌ ህይወት። ነጻነት ማለት የምትፈልጉትን መምረጥ ብቻ አይደለም። ነጻነት ማለት ያለፈው ህይወታችሁ ወደ የትኛው አሮጌ መንገድ እንድትመለሱ እንዳስለጠናችሁ ማስተዋል ነው። ከዚያም አዲስ ኖርማል ማንነትን ሆን ብሎ መገንባት ነው። ምክንያቱም ሰዎች ወደሚመኙት ነገር ዝም ብለው ራይዝ አያደርጉም። አብዛኛውን ጊዜ ወደ ለመዱት ወይም ለነሱ ፋሚሊያር ወደሆኑ ነገር ነው የሚወድቁት እንጂ። ስለዚህ ለምን ወደምፈልገው ደረጃ አልደረስኩም ብላችሁ ከመጠየቃችሁ በፊት ይህንን ጠይቁ። እንደ መደበኛ ነገር፣ እንደ ኖርማል ነገር የተቀበልኩት ስቃይ ምንድን ነው? የትኛው ሰላም ነው አሁንም ድረስ ስጋት የሚሆንብኝ? የተለመደ ወይም ፋሚሊያር ስለሆነ ብቻ ወደ ኋላ የሚጎትተኝ የህይወት ዘይቤ የትኛው ነው? ምክንያቱም የወደፊት ህይወታችሁ በሞቲቬሽን ብቻ አይገነባም። የሚገነባው ሰውነታችሁ፣ አእምሯችሁና የዕለት ተዕለት ውሏችሁ እንደ መደበኛ እንደ ኖርማል ነገር በሚቀበሉት ነገር ነው። ህይወታችሁን መቀየር ከፈለጋችሁ ህልማችሁን ብቻ ታጥኑ፣ ዲፎልቶቻችሁን አጥኑ።